ሃይ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ምዕራፍ ነኝ፣ ሳይኮቴራፒስት ክሊኒካል ሶሻል ወርከር ፍሮም ዩኤስ። ዛሬ ደግሞ ሁለት ፖይንቶችን ዲስከስ ለማድረግ እፈልጋለሁኝ። ኢት ኢዝ ቬሪ ቬሪ ኢምፖርታንት ኤንድ ዘ ሞስት ቤኔፊሻል ስኪል ነው ኢሞሽናል ዌልነሳችንን ማክሲማይዝ ለማድረግ ማለት ነው። እና እሱም ምን ይባላል? ማይንድፉልነስ ይባላል፣ ያው በእንግሊዝኛው እና በአማርኛ ደግሞ አይ ቲንክ ንቃተ ህሊና ነው የሚባለው ማለት ነው። እና ምን ማለት ነው ማይንድፉልነስ ማለት ኦር ንቃተ ህሊና ማለት? ኢትስ ጀስት ላይክ ቢንግ አዌር ኦን ዘ ፕሬዘንት ሞመንት ማለት ነው። እና ስቴይ ኦን ዘ ፕሬዘንት ሞመንት፣ ቢ አዌር ኦን ዘ ፕሬዘንት ሞመንት፣ አሁን ላይ ስለምታደርጉት ነገር ፉሊ አዌር መሆን፣ ፉሊ ፎከስ፣ ፉሊ ኢንጌጅድ መሆን፣ ራይት ናው እያደረጋችሁ ስላላችሁት ነገር ኦር ስላላችሁበት ስቴት እና ነን ጀጅመንታሊ ስሜታችሁን እና ቶታችሁን የምትገነዘቡበት መንገድ ነው ማለት ነው። እና ጀጅ ሳታደርጉ ወሬቨር የትኛውም ፊሊንግ ሆነ የትኛውም ቶት ሆነ ኦብዘርቭ ማድረግ ኢንቴንሽናሊ ማለት ነው። እና አንዳንዴ ምን ይባላል ላይክ ለምሳሌ እጃችን ከኛ ጋር ነው፣ እግራችን ከኛ ጋር ነው፣ ጥርሳችን ከኛ ጋር ነው፣ አፍንጫችን ከኛ ጋር፣ ግን አንድ ኦርጋን ከኛ ጋር አይደለም። እሱ ምንድን ነው? ማይንዳችን ነው። ማይንዳችን አንዳንዴ ፓስት ይሄዳል፣ ሩቅ ሀገር፣ ሩቅ ቦታ፣ ሩቅ ዘመን ላይ ይሄድና ሩሚኔት ያደርጋል። አንዳንዴ ደግሞ ፊውቸር ላልመጣ ነገር፣ ላልቀረበ ነገር ወደ ፊውቸር እያሰበ አሁን ላይ ያለንን ፕሬዘንት ሞመንት ያሳጣናል፣ ፎከስ ያሳጣናል። እና እንደዛ አዌር ሆኖ ወደ ኋላና ወደፊት የሄደውን አይምሮ ብሪንግ ባክ ቱ ዩር ባዲ እንደማለት ነው። ያለህበት ያለሽበት ቦታ ማይንድህን ጋይድ አድርጎ ባክ ማድረግ አንዳንዴ ያስቸግራል። ይሄዳል፣ ተፈጥሯዊ ነው። ግን ኖቲስ አድርጎ ወደ ፓስት እና ወደ ፊውቸር ሲሄድ ኢንቴንሽናሊ ጋይድ አድርጎ ኢንቴንሽናሊ ያላችሁበት ቦታ ላይ አዌር ለመሆን፣ ስቴይ ኦን ደ ሞመንት ለመሆን፣ ፕሬዘንት ለመሆን፣ አዌር ለመሆን እና አሁን ላይ የምትሰሩትን ነገር ፉሊ በአቴንሽን ለመስራት፣ ፎከስ ለማድረግ፣ ኢንቴንሽናል ለመሆን እና ዮር ቤስት ቨርዥን ፕሮቫይድ ለማድረግ ይጠቅማችኋል ማለት ነው። እና አንዳንዴ እንዴት ነው የምንመልሰው? ወዲያ ወዲህ ይሄዳል እና ይከብዳል ይባላል። እና ምንድነው? አንደኛ ኢንቴንሽናል መሆን፣ ሁለተኛ አክኖሌጅ ማድረግ አይምሯችን ወደኋላ ወደፊት ሲል፣ ሶስተኛ ደግሞ ጋይድ አድርገን ለመመለስ ለምሳሌ ኢንቴንሽናሊ ብሪዝ ማድረግ ኢን ኤንድ አውት እና እዛ ላይ ብቻ ፎከስ ማድረግ እና ሰውነታችን ምን ፊል እንደሚያደርግ ለማወቅ መሞከር፣ ለስሜቱን ለማወቅ መሞከር፣ ለመገንዘብ አዌር ለመሆን፣ ቶታችሁን ለማወቅ መሞከር፣ ስለምን እንደምታስቡ ራይት ናው በአሁኑ ሰዓት ላይ እዛ ላይ ብቻ ፎከስ እንድታደርጉ የሚያግዝ ነው ማለት ነው። እና ምን ያስፈልጋል? አንደኛ ኢንቴንሽናል መሆን፣ ኢንተረስትድ መሆን እና ራሳችንን ጋይድ ማድረግ ያስፈልጋል ማለት ነው። እና ያላችሁበት አሁን ስትበሉ እንዴት ነው የምትበሉት? ምግቡ ምን ይላል? ቴክስቸሩ እንዴት ነው? ቴስቱ እንዴት ነው? ይጣፍጣል ወይ? እንዴት ነው ማኝከው? እንዴት ነው እየዋጥኩት ያለሁት? ጣዕሙ እንዴት ነው? ኢንቴንሽናሊ እነዚህን ነገሮች ላይ ፎከስድ ለማድረግ ማለት ነው። ወጥ እየሰራው ከሆነ ምንድን ነው የምቀላቅለው? የትኛውን ከየትኛው? ጨውን፣ ውሃውን፣ ምኑን? አንዳንድ ጊዜ አይምሯችን ሌላ ቦታ ከሆነ ጨው ይበዛል፣ ውሃው ይበዛል። እንደዚህ አይነት ነገር እንዳይፈጠር ሞር ራሳችንን ያለንበት ቦታ ላይ ፉሊ ፕሬዘንት ለመሆን መሞከር እንደማለት ነው። እና ማይንድፉልነስ ያንን ይመስላል ማለት ነው። ያንን ካልኩ በኋላ ደግሞ ስለ 3 ስቴት ኦፍ ማይንድ ማውራት ፈልጋለሁ። እና 3 አይነት ስቴት ኦፍ ማይንዶች አሉን። አንዱ ምንድን ነው? ኢሞሽናል ማይንድ ይባላል፣ ስሜታዊ የሆነው ማይንዳችን ነው። አንደኛው ደግሞ ራሽናል ማይንድ ይባላል፣
ምክንያታዊው የሆነው ማይንዳችን ነው። አንደኛው ደግሞ ዋይዝ ማይንድ ይባላል። ያ ማለት ደግሞ ምንድን ነው? ጥበባዊው አእምሯችን እንደማለት ነው። እና ኤቭሪበዲ ያለው እነዚህን ሶስት ነገሮች ግን አጠቃቀም ላይ እና ኦብዘርቬሽን እና ታይም ወስደን ኢንቴንሽናል የመሆን ጉዳይ ነው እንጂ ለሁሉም ሰዎች የተሰጠ ተፈጥሯዊ ስጦታ ነው እነዚህ ስቴቶች ማለት ነው፣ ስቴት ኦፍ ማይንዶች። እና ምንድን ነው ኢሞሽናል ማይንድ? ስሜታዊ። ያ ማለት ምንድን ነው? ስሜታችን እኛን ተቆጣጥሮናል። ስሜታችንን ብቻ እያየን ያለው ማለት ነው። እና ዲሲሽንን ሜክ የምናደርገው በስሜታችን እየተመራን ነው ማለት ነው። እና እነዛ ዲሲሽን ሜክ ያደረግናቸው ነገር ሊጸጽቱን ይችላሉ፣ ሪግሬት ሊያስደርጉን ይችላሉ፣ ለግልት ሊሰማን ይችላል፣ ባድ ፊሊንግ ሊመጣ ይችላል። እና ምንድን ነው የሚያየው? ስሜትን ብቻ ነው። ስሜታዊ ማይንድ ስቴት ማለት ነው። እና ራሽናል ደግሞ በሎጂክ ያምናል። ሎጂክ ሪዝን አውት ማድረግ፣ ፋክት ቼክ ማድረግ፣ በጣም በምክንያት የሚያምን በጣም ራሽናል የሆነው ማይንድ ስቴታችን ማለት ነው። እና እውነትን፣ ሪዝንን፣ ፋክትን ቼክ በማድረግ ምክንያታዊ የሆነ ኢሞሽናል ማይንድ ስቴታችን ነው ማለት ነው። ዋይዝ ግን ከሁለቱም የተውጣጣ ነው። ዋይዝ ማይንድ ስሜትንም ኢግኖር አያረግም፣ ራሽናል ማይንድንም ብቻውን አያነግስም። ከሁለቱም ወስዶ ዋይዝ የሆነ ባላንስድ የሆነ ማይንድ ስቴት ነው ማለት ነው። እና እንደውም ጥበባዊ ማይንድ ነው የሚባለው። በጣም ደስ የሚል በቃ። እና ይሄ ምንድን ነው? ማይንድፉልነስ ምን ይጠቅመናል? የትኛው ስቴት ማይንድ ላይ እንዳለን ኦብዘርቭ ማድረግ። አማይ ኢን ኢሞሽናል ማይንድ ስቴት፣ አማይ ኢን ራሽናል ማይንድ ስቴት ኦር አማይ ኢን ዋይዝ ማይንድ ስቴት? ዋይዝ ዋን ብዙ ጊዜ ቤኔፊት ያደርገናል። ብዙ ጊዜ ደስታችንን ማክሲማይዝ ያደርገናል፣ ፐርፐዝፉል ያደርገናል፣ ፉልፊል ያደርገናል። የምንወስናቸው ውሳኔዎች ላይ ነገ ጸጸቶች አይኖሩንም፣ ኦር ጊልት ላንሆን እንችላለን። ምክንያታዊም ነን፣ ስሜታችንንም ኮንሲደር አድርገናል። ሁለቱን ባላንስ ያደረገ ማይንድ ስቴት ነው ማለት ነው። እና እሱን ሁል ጊዜ አክሰስ ማድረግ ያስፈልጋል በተወሰነ መልኩ። በቃ ሁሌም ትራይድ ቱ አክሰስ ዩር ዋይዝ ማይንድ፣ ጥበባዊ ማይንድህን ኦር ማይንድሽን አክሰስ አድርገሽ ውሳኔዎች መወሰን፣ ቾይዞችን መምረጥ፣ ምርጫችሁን ማስተካከል። ብዙ ነገር ላይ ስፔንድ የምታደርጉት ሊሆን ይችላል፣ ጌን የምታደርጉት ነገር ሊሆን ይችላል፣ ታይማችሁን ስፔንድ የምታደርጉበት ቦታ ሊሆን ይችላል፣ ስለ ኢነርጂያችሁ ስፔንድ ማድረግ ሊሆን ይችላል። እና እነዚህ ነገሮች እነዚህን ይፈልጋሉ ቼክ ማድረግ፣ የትኛው ማይንድ ስቴት ላይ ነኝ እያለን ውሳኔያችንን እና ቾይዛችንን በጥበብ የተሞላ ለማድረግ እና የትኛው ማይንድ ስቴት ላይ ነን የሚለውን ነገር ለማወቅ ማይንድፉልነስ እስኪሉ ይጠቅመናል ማለት ነው። ስቴይ ኦን ደ ሞመንት፣ ነን ጀጅመንታሊ ሪቪው ዩር ስሜት። እንደገና ደግሞ ቶታችሁን፣ ሀሳባችሁን፣ ምክንያታችሁን፣ ሪዝናችሁን በደንብ አድርጎ በማየት ወደ ዋይዝ ማይንድ መጥቶ ዋይዝ ማይንድን ተጠቅሞ ውሳኔ መወሰን እና ምርጫ ማስተካከል እንደማለት ነው። እና በጣም 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 ሄልፕፉል ስኪል ነው። ማይንድፉልነስ ለብዙ ነገር ይጠቅማል። አንደኛ ጭንቀት ይቀንሳል፣ ስትረስ ሌቭል ይቀንሳል፣ ሰልፍ አዌርነስ ይጨምራል። ስለ ሀሳባችን፣ ስለ ፊሊንጋችን፣ ስለ አክሽናችን፣ ቢሄቪየራችን ያሳውቀናል። የትኛው ማይንድ ስቴት ላይ እንዳለን ስለ ራሳችን ሰልፍ አዌር እንድናደርግ ያደርገናል። ወደ ፕሬዘንት ሞመንት ስንሆን እዚህ ጋር ስለ አሁን ብቻ ፎከስ ሳደርግ ስለ ፓስት ሩሚኔት የማረገውን እቀንሳለሁ ማለት ነው። ስለ ፊውቸር ኦቨርቲንክ የማረገውን ነገር ከኔ ኮንትሮል ውጭ የሆነውን ነገር ኦቨርቲንኪንግ ይቀንስልኛል ማለት ነው። እና ስትረስና ጭንቀት ይቀንሳል። ሌላው ደግሞ ባላንስድ የሆነ ዲሲሽን ሜክ እንዳደርግ ያግዘኛል ማለት ነው። ዋይዝ ማይንድን አክሰስ ሳደርግ ብዙ ጊዜ ኮምባይን ኢሞሽናል ኤንድ ሎጂክ፣ ሪዝን፣ ፋክት ይህንን ነገር ባላንስ አድርጌ ጥሩ ዲሲሽን ህይወቴ ላይ እንድወስን፣ ነገ እንዳልጸጸት፣ ነገ እንዳልናደድ በውሳኔ፣ ነገ ሪግሬት እንዳላደርግ ኦር ጊልት እንዳልሆን ይረዳኛል ማለት ነው።
ሌላው ቤኔፊት ደግሞ ኢሞሽናል ኮንትሮልን ማክሲማይዝ ያደርጋል። ብዙ ጊዜ በስሜታችን ኮንትሮል አንዳረግም። እኛ ስሜታችንን ኮንትሮል እናደርጋለን። ሌስ ሪያክት እናደርጋለን። እንደገና ደግሞ ካልምሊ ሪስፖንድ ማድረግ እንችላለን ላለው ለነባራዊ ሁኔታ ለሁኔታው ማለት ነው። እና ምንድነው ብዙ ጊዜ ኢሞሽናል ማይንድን ስንጠቀም ወዲያው ሪያክት ነው የምናደርገው፣ ካልም አይደለንም ብዙ ጊዜ እና ከዛ ሪያክሽን በኋላ ደግሞ ኔጌቲቭ ፊሊንጎች ይጨምሩብናል ማለት ነው። ሌላው ኢምፕሩቭ ሪሌሽንሺፓችንን ፐርፐዝፉል ያደርግልናል፣ ይጨምርልናል ማለት ነው። ዊ ካን ሊስን ቤተር ማይንድፉልነስን ፕራክቲስ ካደረግን ኢንቴንሽናሊ ሰዎችን ማዳመጥ እንችላለን ማለት ነው። ዌን ዊ ሪስፖንድ ቶትፉሊ ሪስፖንድ እናደርጋለን ማለት ነው እና ሪሌሽንሽፓችን ጥሩ ይሆናል። ሶሻላችንም ላይ ፋሚሊያችንም ላይ ሊሆን ይችላል፣ ኦር ሮማንቲክ ሪሌሽንሽፓችን ላይም ሊሆን ይችላል ማለት ነው። ሌላው ጥቅም ደግሞ ምንድነው? ኮንፊደንስን ቢውልድ ያደርጋል። ኮንፊደንስን ብዙ ጊዜ ዊ ካን ትረስት አወር ዋይዝ ማይንድ። ብዙ ግራና ቀኝ አይተን ስሜታዊ ብቻ አልተጠቀምንም፣ ሪዝን ብቻ አልተጠቀምንም እና ዋይዝ ማይንድን አክሰስ ስናደርግ ኮንፊደንሳችን ይጨምራል። ሌስ ኮምፕሊኬትድ ነገሮችን ለመፍጠር ሌስ ለማድረግ ይረዳናል ማለት ነው። ሌላው ምንድነው? ሰልፍ ዳውትን ይቀንስልናል። ሰልፍ ዳውት ይቀንሳል። ኮንፊውዥን ይቀንሳል። ኮንፊደንስ ይጨምራል። ሰልፍ አዌርነስን ይጨምራል። ምርጫችንን ያስተካክላል። ስለ ራሳችን ያስተምረናል። ሪሌሽንሽፕ ኢምፕሩቭ ያደርጋል። ስትረስ ይቀንሳል። አንዛይቲ ይቀንሳል። ኦቨርቲንኪንግ ይቀንሳል። ባላንስ ዲሲሽን እንድናደርግ ያደርገናል እና በስሜታችን ኮንትሮል እንዳንደረግ ያግዘናል ማለት ነው። ማይንድፉልነስ እና ሲምፕሊ ብሪንግ ባክ ዩር ማይንድ ቱ ዩር ባዲ እንደማለት ነው። ለቦዲያችን ላይ መመለስ ጭንቅላታችን እና ኦብዘርቭ ማድረግ ነን ጀጅመንታሊ። ምንድን ነው ስሜታችን? ምንድን ነው ሀሳባችን? ምንድን ነው የተፈጠረው? ቢሄቪየራችን እንዴት ነው? እና ኢንቴንሽናል ራሳችንን ነን ጀጅመንታል ኦብዘርቭ ማድረግ እና ቤዝድ ኦን ዘ ሲቹዌሽን ካልምሊ ለመመለስ፣ ጥሩ ውሳኔ ለመወሰን፣ ጥሩ ቾይዝን ለማድረግ ይረዳናል ማለት ነው እና ይሄንን ይመስላል። በጣም በቀላሉ ለማስረዳት ነው የሞከርኩት። ወደፊት ደግሞ ዲቴል ሊሄድበት እችላለሁ አስፈላጊ ከሆነ። Thank you for listening. Thank you for supporting me for this channel. Take care of your mind. Mind care is matter. I will see you in next video. Bye.